ሰላም ሰላም፣ ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮች በሙሉ። ዛሬ ይዤላችሁ የመጣሁት ግጥም በልጅ ናፍቆት ውስጣችሁ፣ እኔ በራሴ ማለት ነው፣ በልጅ ናፍቆት አንጀቴ ተቃጥሎ ውስጤ አሮ ተስፋ ቆርጬ በቃ ማለት ብዙ የልጆች ትዝታ በፊታችን ላይ አለ እና ያንን ትዝታ ደግሞ በግጥም መልክ ለማጋራት ወይም ደግሞ ሀሳቤን ለመግለጽ ነው የመጣሁት እና እንደኔ ውስጣችሁ ለተቃጠለው በናፍቆት ለምትሰቃዩት እናቶች ይጠቅማል ወይም ደግሞ ሀሳብ ትሰጡበታላችሁ፣ ይጠቅማችኋል ወይም ለማጋራት ነው የመጣሁት ማለት ነው። እና የግጥሜ ርዕስ የእናትነት ቀንበር። የእናትነት ቀንበር በሰው ሀገር ቆሜ ባይኔ ባይሽ እንደ ወንዝ ፈሰሰ ያ የልቤ ናፍቆትሽ። ውልብ ይላል ፊቴ ያ ያንቺ ፈገግታ፣ ስደቱን ያቀላል ይጠፋኛል እረፍት፣ ስደቱን ያቀላል ይሰጠኛል እረፍት። ለቅሶዬን ዋጥ አድርጌ ለሰው ስስቅለት ውስጤ ግን ይጮሃል ባንቺ ናፍቆት ጅረት። ብርድና ንፋሱ አጥንቴን ቢበሳው ያንቺ ትዝታ ነው እሳት ሆኖ የሚሞቀው። እማዬ መች ነው የምትመጪው ስትይ የምሰጥሽ መልስ የለኝ እምባዬ ቀደመኝ። ለሆድ ብዬ ሳይሆን ላንቺ ብዬ ነውና እገፋዋለሁ መንገዱን ቢረዝም ገና። ያ ቅንጣት ቅንነት ያ ቅንጣት ልጅነት ከፊቴ ሳይጠፋ ዛሬን ብንራራቅ በኪሎ ሜትር ርቀት ነገ እንገናኛለን በታላቅ ደስታና ቅፍነት። አምላክ ሰጥቶን ጤና አምላክ እድሜ ሰጥቶን በሰላም ሲያገናኘን የዛኔ ነው ልጄ ስደት የሚያበቃኝ። አይዞሽ የኔ ህይወት አይዞሽ የኔ አበባ፣ ናፍቆትሽ ቢበረታ ነገ በነፃነት ይግባ። እንግዲህ በጣም በናፍቆት እንሰቃያለን፣ በትዝታ እንሰቃያለን። ስደት ዛሬን ቢከብደንም አምላክ ለሁላችንም በሰው ሀገር ላለን ወገኖቻችን በሰላም ለሀገራችን ያብቃን። ልጆቻችን በሰላም ለመገናኘት ያብቃን እላለሁኝ። ለዚህ ቤት አዲስ የሆናችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ፣ ኮሜንት በማድረግ ተባበሩኝ። አስተያየት ስጡን። ለዛሬው በዚህ ያበቃል። ስላዳመጣችሁኝ አመሰግናለሁ።